ያላችሁበት መልካም ቆይታ ከስዩም ጋር ፕሮግራም ስለምታዳምጡም እጅግ አድርጌ አመሰግናለሁ። በዛሬው ቪዲዮ ቀጥታ የሚወስዳችሁ ምን ሲሆን ነው ህገወጥ ግንባታ ወይም ህገወጥ ይዞታ ነው ወይም ቦታንን የሚያሰኘው የሚለውን በዚህ ቪዲዮ እስከ መጨረሻው ተከታተሉ። 4 ነጥቦች አሉ፣ እነሱን እነግራችኋለሁ። ሰው አዲስ ለሆናችሁ ስዩም ይባላል። የከተማ መሬት ይዞታ አስተዳደር ባለሙያ ነኝ፣ ፕላስ ደግሞ ቅሬታም ሰሚ ባለሙያ ነኝ። ስቲል ናው ደግሞ በማዘጋጃ ቤት ደረጃ እየሰራው ይገኛለሁ። በሙያ ደረጃ መሀንዲስ ነኝ። ይህን ይመስላለሁ። ቀጥታውን ወደ ቪዲዮ ነው የሚወስዳችሁ። ወደ ቪዲዮ ስንገባ ትርጉሙን ምንድነው ህገወጥ እና ምንድነው ህገወጥ ግንባታ፣ ህገወጥ ይዞታና ህገወጥ ግንባታን ትርጉም እነግራቸዋለሁ። ህገወጥ ግንባታ ስንል ማንኛውም በከተማ ክልል ውስጥ ያለ ወይም በማዘጋጃ ክልል ውስጥ ያለ ህጋዊ ፍቃድ፣ የግንባታ ፍቃድ ያልወሰደ ይዞታ ወይም ያልተረከበ ግለሰብ ማለት ወይም ሰው ማለት ነው። በዚህ መሰረት ፍቃድ ያላገኘ ማለት ነው። ያ ማለት የከተማ ፕላን መዋቅር ተከትሎ በሙያም በተቋም ደረጃም ያላገኘ ፍቃድ ማለት ነው። የግንባታ ፍቃድ ሳያገኝ የተገነባ ማለት ነው ባጭሩ። ያ ነው። ሁለተኛው የከተማ መሬት ይዞታ ቦታ ማለት ነው። ህገወጥ የሚያሰኘው ደግሞ ህገወጥ ይዞታ የሚባለው በቀጥታ በማዘጋጃ ደረጃ በከተማ ፕላን ውስጥ ክልል ውስጥ ያለ ሆኖ በማዘጋጃ ደረጃ እውቅና ያልተሰጠው ይዞታ ማለት ያ ማለት የሺንሻኖ ስታንዳርድ ያላገኘ ቦታ ነው ህገወጥ ይዞታ የሚባለው። ምክንያቱም የሺንሻኖ ስታንዳርድ ያገኘ ማለት በመመሪያና ደንብ መሰረት የተሸነሸነለትን ብቻ ነው የሚጠቀመው። ከዛ ውጭ ያለውን መጠቀም ስለማይችል ማለት ምክንያቱም ግብር የሚከፍለውም ያቺ የተሰላችውን ካሬ ሜትር ነው። ከዛ ውጭ ግን አጥር በማስፋት መሬት ማስፋት ስለማይቻል ማለት ነው። በዚህ መሰረት ህገወጥ ይዞታ የሚባለው ይህ ነው። ህጋዊ እውቅና የሌለው ይዞታ ወይም ያለ ፍቃድ ተወሮ የተያዘ ቦታ ማለት ነው። ኦኬ ማዘጋጃ ቤቱ ምንም ፍቃድ ያልሰጠው ማለት ነው። በዚህ መሰረት ሁለቱ ትርጉማቸው ይለያያል። በዚህ መሰረት ተረዱ። ወደ ቪዲዮ ሲንገባ እንግዲህ አንደኛ የሚሆነው ማንኛውም በማዘጋጃ ቤት ደረጃ ህጋዊ ፍቃድ ያላገኘ ቦታውም ይሆናል መሬቱ ህጋዊ ፍቃድ ያላገኘ ቦታ ምን ያስብላል? ወይም ህገወጥ ያስብለዋል ወይም ህገወጥ ግንባታም ያስብለዋል። ሁለቱንም ነው የሚሆነው። ቦታውም ህጋዊ ያልሆነም ግንባታውም ህጋዊ አይደለም። በዚህ መሰረት ሁለቱንም ህገወጥ ያሰኛቸዋል ማለት ነው። በዚህ መሰረት ግንባታና ይዞታ ህገወጥ ይዞታው ይለያ እንጂ ትርጉማቸው፣ ነገር ግን ህጋዊነት ላይ ሲመጡ ሁለቱም እኩል ህጋዊ መሆን መቻል አለባቸው። ህጋዊ ካልሆኑ አንዱ ብቻ ህጋዊ ስለሆነ ሌላው ህጋዊ አይደለም ማለት አይደለም። ህጋዊ የግድ ሁለቱን ማድረግ መቻል አለባቸው ማለት ነው። አንደኛው ይሄ ነው። ሁለተኛው የሺንሻኖ ስታንዳርድ ያላገኘ መሬት ማለት ነው። ኦኬ ህገወጥ ያሰኝ ያ ማለት ማንኛውም ቤት ለመስራት ፕላንም ዲዛይንም ሳሰራ ግንባታ ዲዛይን ሳሰራ ስታንዳርድ የሺንሻኖ መሬት ያገኘው ቦታ ላይ ነው እንጂ ዝም ብሎ 50 ካሬ ሜትር ላይ ወይም 30 ላይ 40 ካሬ ሜትር ላይ የገነባ ቤት ህጋዊ አይደረግም። ምክንያቱም ስታንዳርድ ሺንሻኖ ስታንዳርድ አንድ ሰው መኖር የሚችለው ስታንዳርድ ካሬ ሜትር አለ። አሁን በእኛ ክልል ደረጃ ሚኒማም ስታንዳርዱ 150 ካሬ ሜትር ነው። እዛ ላይ ማረፍ መቻል አለበት ነው። ከዛ በታች ከሆነ ለመኖሪያ በጣም አስቸጋሪ ነው የሚሆነው ማለት ነው። በዚህ መሰረት ተረዱ። የሺንሻኖ መሬት ማግኘት የሺንሻኖ ስታንዳርድ ማግኘት ግዴታ አለበት ማለት። ከዛ ውጭ ግን እዛ ላይ ከገነባ ህገወጥ ያሰኘዋል። ፕላስ ደግሞ ቦታውም
መንግስት ተረክቦ ሌላ ቦታ መስጠት አለበት እንጂ ያ ቦታ ላይ መንግስት እንዲያሰራም ፍቃድም አይሰጥም ማለት ነው። በዚህ መሰረት ሁለቱን ተረዱ። ሶስተኛ ደረጃ እንደ ማዘጋጃ ቤት የግድ ማስፋፋ አካባቢ ቦታዎች አሉ። እነዛ ቦታዎች ማዘጋጃ እኛ ጋር አልገባም በሚል ህጋዊ ፍቃድ ሳይወስዱ የሚገነባ ማንኛውም ቤት ወይም ይዞታ ላይ የሚገነባ ሁሉ ህገወጥ ያሰኛቸዋል። ምክንያቱም ሙሉ በማዘጋጃ ቤት ደረጃ ያሉት በፕላን ክልል እስካሉ ድረስ ሙሉ ተሸንሽኗል ማለት ነው። ኦኬ በዞኒንግ ስለተዋቀረ ተሸንሽኗል። በዛ መሰረት የግድ ከማዘጋጃ ቤት ፍቃድ አግኝተው ነው ማስፋፋ አካባቢም መገንባት መቻል አለበት። ማዘጋጃ ቤቱ ታሳቢ በማድረግ እንኳን ግንባታ ፍቃድ ይፈቅዳል። ኦኬ በዚህ መሰረት ነገ የሰው ቤት እንዳይፈስ ተደርጎ ማዘጋጃ ቤቱ መንገድ ታሳቢ አድርጎ ቤቶቹ በትክክል እንዲገነቡ ማድረግ ይችላል። በዚህ መሰረት ፍቃድ የግድ ነው ማለት ነው። ፍቃድ ከሌለ በጣም አስቸጋሪ ነው የሚሆነው፣ ህገወጡም እየተስፋፋ ስለሚሄድ ማለት ነው። እሱ ነው። በስተመጨረሻ ከአራቱም አቅጣጫ የግድ መንገድ ታሳቢ ተደርጎ ነው ማዘጋጃ ቤቱ ያን ይዞታ ህጋዊ የሚያደርገው። ከአራቱ አቅጣጫ አንዱ ማለት የግድ መንገድ መሆን አለበት። መንገድ በሌለበት ንብረቱ ወይም መሬቱ ዋስትና አይሰጥም ማለት ነው። በማዘጋጃ ደረጃ የግድ መንገድ መታየት አለበት ማለት ነው። መንገድ ላይ አንዱ ከአራቱ አቅጣጫ አንዱ የግድ መንገድ መሆን መቻል አለበት፣ ያን ይዞታ ህጋዊ ለማድረግ ወይም የሽንሻኖ መሬት ለመስጠት ማለት ነው። ከነዚህ ከአራቱ ውጪ ያለ ህገወጥ አያሰኙቱ ማለት ነው። እነዚህ አራቱ ነገሮች ህገወጥ ስለሚያሰኙት ይህን ይመስላል። አዲስ ለሆናችሁ ሰብስክራይብ አድርጉኝ፣ ኮሜንትም ፕላስ ደግሞ ሼር በማድረግም እንደዚህ ዊክሊ ቪዲዮ እየሰራው ማክሰኞ 1 ሰዓት ተኩል እና አርብ 1 ሰዓት ተኩል ሁሌ እለቃለሁ። ቤተሰብ መሆን ትችላላችሁ። ፕላስ ደግሞ የመሬት እንደዚህ ችግሮች ካላችሁ ኮንሰልት አደርጋለሁ፣ አማክራቸዋለሁ፣ ሶሉሽን እንሰጣቸዋለሁ። 0910 36 50 46 ስማርት ላንድ ኢትዮጵያ ብላችሁ ብትደውሉ ዋትስአፕ ላይ አለው፣ ሜሴጅም ጻፉልን፣ ፕሮግራም አስይዛቸዋለሁ፣ ማውራት እንችላለን። አገልግሎት መመሪያንም ተመልክቶ አዋጅንም ከየትኛውም ክልል ይሁን ከኢትዮጵያ ውጭም ኢትዮጵያዊ ለሆነ የግድ ሶሉሽን ለችግሮቻችሁ መፍትሄ እፈልጋለሁ። በዛ መሰረት መደወል ትችላላችሁ። ታንክ ዩ።